አንዳንድ ጊዜ ያልጠበቃችሁት ያላሰባችሁት ነገር ካልጠበቃችሁት፣ ካላሰባችሁት፣ ካልገመታችሁት ቦታ ስገጥማችሁና ስመጣባችሁ ማድረግ ያለባችሁ ነገር አንደኛ ቆም ብላችሁ አስተውሎ ታገሱ፣ ትዕግስት ኑራችሁ በማስተዋልና በጥንቃቄ መልስ ስጡ። ለመልሱም መልሱ ፈጽሞ እውነት ሆኖ እያለ ውሸት ሲሆንባችሁ ወይ ደግሞ እውነትን ወደ ውሸት አድርጎ ውሸትን ከፍ አድርጎ ስመጡባችሁ በሰውም ባልጠበቃችሁ በኩል በጓደኛም በዘመድም ከየትኛው መቅጣጫ እንዲህ ነገሮች ሲገጥሟችሁ በትዕግስትና በማስተዋል ቁሙ። እውነት መቼም ቦታዋን ለቃ የትም አትሄድም። አንድ ይሄ። በዚህ ዓለም ላይ ደግሞ ፈጽሞ ያልጠበቃችሁትና ያላሰባችሁት ሐዘን ሲገጥማችሁ ቆም በሉ። በፍጹም በምንም አይነት ነገር ከእግዚአብሔር ፍቃድ ውጪ እግዚአብሔር ሰውን እንደማይወስድም አስተውሉ። የሰው ልጅ በየትኛውም መከራ፣ በየትኛውም ፈተና፣ በየትኛውም ውጣ ወረድ ውስጥ ከእግዚአብሔር ዘንድ ጥሪ ሳይደርሰው ከዚህ ዓለም ይሄዳል ብላችሁም አትጠብቁም። ፈጽሞ አታስበው። መከራ ስለበዛብህ አትሞትም። ፈተና ስለበዛብህ አትሞትም። በዚች ዓለም ላይ አልመች ስላለህ ብቻ አትሞትም። ከእግዚአብሔር ፍቃድ ውጭ ማንም ሰው ወደ እግዚአብሔር እንደማይሄድ አስተው። ስለዚህ ሁል ጊዜ በጌታ ደስ ይበላችሁ። ብሞላም ባይሞላም፣ ብሳካም ባይሳካም ሁል ጊዜ በጌታ ደስ ይበላችሁ። ተባረኩልኝ። መልካም ቀን